ፊልሙ የሚጀምረው በ2021 ክሌር ወደ ቬነስ ከተማ በመጓዝ ላይ ሳለች መሽቶባት ስለነበረ አንድ ሞቴል ለማደር ስትቆም ያሳየናል። በምዝገባው ቦታ ላይ ማንም ስላልነበረ ከጎኑ ያለውን ደውል ትጫናለች። በመጨረሻም ሸል የምትባል ሴት መጥታ ክፍል ትሰጣታለች። ክሌር ወደ ቬነስ ከተማ የሚወስደውን አቅጣጫ ስትጠይቃትም ሸል እዚያ እንደማደጓ ፈጣኑን መንገድ ትነግራታለች። በኋላ ክሌር ያረፈችበት ቦታ አንድ ሰው በሯን ያንኳኳል። አንድ ሚስጥራዊ ድምፅም ፓኔል እዚህ ያለች ብሎ ይጠይቃታል። ክሌርም ተሳስተሃል ትለዋለች። ከጥቂት ሰኮንዶች በኋላም ያው ሰው ድጋሚ አንኳኩቶ ተመሳሳይ ጥያቄ ይጠይቃታል። ግራ የተጋባችው ክሌር በበሩ ቀዳዳ ብታይም ምንም አይታያትም። በሩን ከፍታ ኮሪደሩን ብትመለከትም ማንም አልነበረም። ክሌር መታጠቢያ ቤት ውስጥ እያለች በሩ በቁልፍ ከውጭ ይከፈታል። በድንገት ዞር ስትል አንድ ሰው በማየቷ ትጮኻለች። ከጥቂት ቆይታ በኋላ ክሌር አንድ ጨለማና ቆሻሻ ክፍል ውስጥ ወንበር ላይ ታስራ ትነቃለች። መነጽር ስላልነበራት በደንብ ማየት አልቻለችም። ሆኖም አንድ ሴት መነጽሩን ታደርግላታለች። ፀጉሯንም እያሻሸች በቅርብ ትመለከታታለች። ክሌር እያለቀሰች ለምን እኔ ተመረጥኩ ብላ ትጠይቃለች። ሴትዮዋም ከመውጋቷ በፊት እዚህ ስለሆንሽ ብቻ ትላታለች። ክሌር ለጥቂት ሰከንዶች ከተፈራገጠች በኋላ ትሞታለች። በክፍሉ ጥግ ላይ ስኬንክሮና አንድ ሴት ሌላ ግድያ በመፈጸማቸው ተደስተው ይሳሳማሉ። ሰላም፣ እንዴት አላችሁ? ይህ የፊልም ያለ የዩቲዩብ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑን። ወደ ፊልሙ እንሂድ። በአሁኑ ጊዜ ማያ ከሶስት ገዳዮች እያመለጠች ሲሆን ከዛፍ ጀርባ ሆና ስኬንክሮ ሸልን በመጥረቢያ ሲመታት ትመለከታለች። ከዚያም በጭነት መኪና ላይ ጭነዋት ይሄዳሉ። ማያም ከጫካው ወጥታ ብቻዋን መጓዝ ትጀምራለች። ብዙም ሳይቆይ የፖሊስ መኪና መንገዱ ላይ ስታይ ወዲያውኑ ትደበቃለች። ሸሪፍ ሮድ መኪናውን እየነዳ ሲያልፍ አላያትም። መኪናው ከሄደ በኋላ ማያ ጉዞዋን ቀጥላ አንድ አሮጌ ቤተ ክርስቲያን ታገኛለች። ወደ ውስጥም ገብታ ፒያኖ ስትነካካ ግሬገር ያቋርጣታል። እሷ በሕይወት መኖሯ ያስገረመው ግሬገር መውጫውን ይዘጋባታል። ግሬገር 2 ብርጭቆ መጠጥ እየቀዳ እዚህ ማስክ የለም ዘና በይላታል። ይህ እሱ ስኬንክሮ መሆኑን ያረጋግጥላታል። ለመጠጡም በሼል ስም ችርስ ይላታል። ማያ ቀደም ብሎ ጥቃት የደረሰባትን ሸልን እንድትገላት ይነግራታል። ማያ ሸልን ለመግደል እንዳልፈለገች ብትናገርም ግሬገር አያምናትም። እናም ያባራታል። ማያም የተቻላትን ያህል ትሮጣለች። ይህ በእንዲህ እንዳለ ሮደር ከጣቢያው ጥሪ ይደርሰውና ማያ መጥፋቷን ይረዳል። ሰዎቹንም ከጓደኛዋ ጋር በቆየችበት የሐይቅ ዳር ቤት እንዲፈልጓት ያዛል። በዚያ ቅጽበት ማያ ከጫካው ወጥታ መኪናውን ስታይ ትደነግጣለች። ሮደር ወደ መኪናው ያስገባትና ከገዳዮቿ ጋር ያጋጠማትን ታሪክ ይሰማል። የት እንደተደበቁ እንደምታውቅ ትነግረዋለች። ነገር ግን ይህን የምትናገረው ወደ እህቷ ከወሰዳት ብቻ መሆኑን ትገልጽለታለች። ማያ ስልክ ስትጠይቀው ሮደር እዚህ ግቢ ኔትወርክ የለም በሚል ይዋሻታል። በመቀጠልም የመጀመሪያ እርዳታ መስጫ ኪት ስትጠይቀው ሮደር ከመኪናው ወርዶ ከኋላው ለማምጣት ይሄዳል። ማያ እድሉን ተጠቅማ መኪናውን አስነስታ ታመልጣለች። በመንገድ ላይም ስትሄድ የፖሊስ ሬዲዮ ላይ ተጨማሪ አስክሬኖች መገኘታቸውን ትሰማለች። እንዲሁም ፖሊሶች እሷን እየፈለጉ እንደሆነ ስትሰማ ሮደር ገዳዮቹ ወንጀላቸውን እንዲደብቁ እየረዳቸው መሆኑን ትረዳለች። መኪና ውስጥ ጠቃሚ ነገር ስትፈልግ ትኩረቷ ተከፋፍሎ አንድ መኪና ወደ እሷ ሲመጣ ለማምለጥ ስትሞክር ከዛፍ ጋር ትጋጫለች። በዚህ ቅጽበት ስኬንክሮ መጥቶ ከመኪናው ጎትቶ ያስወጣታል። ለመታገል ብትሞክርም አቅም አልነበራትም። ስኬንክሮ ከመኪናው ጀርባ አስሮ ይጭናታል። ማያ ዙሪያውን ስትመለከት የሸል አስክሬን ከጎኗ ታገኛለች። በሸል አንገት ላይ የፈገግታ ፊት ንቅሳት አለ። ወደኋላ በትውስታ ግሬገር ታማራ የተባለች የክፍል ጓደኛውን ከገደለ በኋላ ዳኛው እስር ቤት ሊልከው ይፈልጋል። ነገር ግን ሕጉ ሕፃናት ወደ ማገገሚያ መሄድ እንዳለባቸው ስለሚደነግግና ሸሪፉ ጥሩ ታሪክ ስላለው ዳኛው ግሬገር በአባቱ ጥበቃ ስር እንዲቆይ ይወስናል። ግሬገር አንድ ተጨማሪ ወንጀል ከፈጸመ ግን እስከ 18 ዓመቱ እስር ቤት እንደሚገባ ይነገረዋል።
ከጥቂት ሳምንታት በኋላ ግሬደር በጫካ ውስጥ አንድ ሰው በመጥረቢያ ሲገል ሸል ከጀርባ ሆና ትመለከታለች። ከዚያም አስክሬኑን በቅጠል ለመሸፈን ትረዳዋለች። አመሻሽ ላይ ሮደር አስክሬኑን አግኝቶ ልጁ እንደገደለው ይረዳል። ነገር ግን ሊያጣው አልፈለገም። ይልቁንም አንድ ስምምነት ያቀርብለታል። ሮደር ግድያዎችን ሁሉ ይሸፍንለታል። ነገር ግን ግሬገር የከተማውን ነዋሪዎችን መግደል የለበትም፣ ቱሪስቶችን ግን ይችላል። በአሁኑ ጊዜ ስኬንክሮና ዶልፌስ ማያንና ሸልን ወደ መደበቂያ ይወስዷቸዋል። ስኬንክሮ ለሸል የመጨረሻ ስንብት ካደረገላት በኋላ አስክሬን የሚፈጭ ማሽን ውስጥ ይከታታል። ማያ ከማሽኑ የሚወጣውን ደም ስታይ ታለቅሳለች። ከዚያም ስኬንክሮ ማያን በመጥረቢያ እጀታ መጥቶ ያደነዝዛታል። በማለዳው ሮደር በአካባቢው ምግብ ቤት ውስጥ ቁርስ እየበላ ሳለ ድንገት የማያ እህት ዴቢ ከባሏ ሃዋርድና ከጠባቂያቸው ማርከስ ጋር ትመጣለች። ሃዋርድ የማያን ፎቶ ለሁሉም እያሳየ ጓደኛዋ በዚህ ከተማ ከጥቂት ቀናት በፊት እንደተገደለ ይነግራቸዋል። ቤተሰቡም እሷ ላይ ተመሳሳይ ነገር ሳይደርስ ሊያገኛት ይፈልጋል። ሁሉም ዝም ይላሉ። ዴቢም መረጃ እንዲሰጧቸው ትለምናለች። አንዲት አስተናጋጅ ማያን ከጥቂት ቀናት በፊት እዚህ ምግብ ቤት በልታ እንደነበረ ትነግራታለች። ነገር ግን ሌሎች ስለገላመጧት ተጨማሪ ነገር ለመናገር ትቆጠባለች። ቆይታ አስተናጋጇ ለብቻዋ እረፍት ላይ ሳለች ዴቢ ቀርባት ተጨማሪ ነገር እንድትነግራት ታግባባታለች። ሴትዮዋም በዚህ ከተማ ውስጥ ለዓመታት ሰዎች እንደሚገደሉ ነገር ግን ብዙውን ጊዜ በአካባቢ ነዋሪዎች ላይ እንደማይደርስ ትገልጽላታለች። ሮደር እዚህ አካባቢ የሚሆነውን ሁሉ እንደሚያውቅና አስፈላጊው መረጃ እሱ ዘንድ እንደሚገኝ ለዴቢ ትነግራታለች። ይህ በእንዲህ እንዳለ ማያ በህመም ትነቃለች። ስኬንክሮ በቆዳዋ ላይ የፈገግታ ፊት እየነቀሳት መሆኑን ትረዳለች። በጫካው አቅራቢያ ባለው መንገድ ላይ የዴቢ ቡድን ሮደርን እየተከታተሉት ሲሆን እሱም ብዙም ሳይቆይ አስክሬን ምርመራ ክፍል ውስጥ ይደርሳል። ምክትሉ ቶም በሐይቅ ዳር ቤቱ ያገኛቸውን 3 አስክሬኖች ያሳየዋል። ሁሉም የአካባቢው ነዋሪዎች መሆናቸውን ያረጋግጥለታል። ቶሚ ግሬገር እንደፈጸመው ያውቃል። ነገር ግን የአካባቢው ሰው አይነካም የሚል ሕግ ስለተጣሰ ለክፍለ ሀገር ፖሊስ መደወል ይፈልጋል። በድንገት ሮደር የሕክምና መሳሪያውን አንስቶ ቶሚን ጭንቅላቱን ወቅቶ ይገለዋል። ከዚያም በኋላ ሮደር የቶሚን አስክሬን በጆንያ ውስጥ ከከተተ በኋላ ወደ መኪናው ይጎትተዋል። የዴቢ ቡድን አሁንም እየተከታተሉት ነበር። ከጥቂት ቆይታ በኋላ ማያ ትነቃለች። ስኬንክሮ ማስኩን ከጠረጴዛው ላይ ሲያነሳ ስታዩ ትደነግጣለች። ከዚያም ማያን ይዛታል። እሷም ለመታገል ብትሞክርም አልተሳካላትም። ስኬንክሮ ማስኩን በግድ ያደርግላታል። ፀጉሯንም እያሻሸ ይስማታል። ማያ ግን በእርግጫ መታው ማስኩን ታውልቃለች። ስኬንክሮም ክፍሉን ቆልፎባት ይወጣል። ምሽት ላይ ስኬንክሮና ዶልፌስ ማያን ወደ ጭነት መኪና እየጎተቱ ወስደው ማስኩን በግድ ያደርጉላታል። ሌላ የትዝታ ትዕይንት ከ12 ዓመት በፊት ሸልና ግሬደር በጎረምሳ ዕድሜያቸው የነዳጅ ማደያ ቦታዎች ላይ ቆመው ነበር። ሸል ስለ ራባት መክሰስ ለመግዛት ወደ ሱቅ ትገባለች። አንድ ወጣት ሊያናግራት ሲሞክር ጓደኛው መታ ታቋርጣታለች። ጥንዶቹ እየተጣሉ ሳለ ሸል ወደ ግሬደር ተመልሳ የሆነውን ትነግሯለች። ጥንዶቹም እየተጨቃጨቁ ይወጣሉ። ግሬደርም ወድጃቸዋለሁ ይላል። በሞቴል ውስጥ ግሬደርና ሸል ቢላዋ አውጥተው ስለ ታማራ እየጠየቁ የጥንዶቹን ክፍል ያንኳኳሉ። ማንም ስላልመለሰላቸው በሩን ሰብረው ሲገቡ ልጅቷ ቀድማ ጓደኛዋን ገድለው ነበር። ሸልና ግሬደር ተያይተው ከተሳሳቁ በኋላ ሸል ልጅቷ የገዳይ ቡድን አባል እንድትሆን ይጠይቋታል። በአሁን ጊዜ የጭነት መኪናው ከነዳጅ ማደያ አጠገብ ይቆማል። ሦስቱም ሰዎችን ይታዘባሉ። በመጨረሻም ዶልፌስና ስኬንክሮ የወደዷቸውን ጥንዶች አይተው እስከ ሞቴል ይከተሏቸዋል። ዶልፌስ ማያን 3 ጊዜ እንድታንኳኳ ያዛታል። ማያም ካንኳኳች በኋላ ዶልፌስ ስለ ታማራ ትጠይቃቸዋለች። ጥንዶቹም ተሳስታችኋል ይላሉ። እንደገና ለሁለተኛ ጊዜ ሲጠየቁም አሁንም የለም ይላሉ። ስኬንክሮ ግን በሩን ሰብሮ በመግባት ሁለቱንም ይመታቸዋል። ከደቂቃዎች በኋላ ጥንዶቹ ታስረው ሴቷም እያለቀሰች ምህረት ትለምናለች። ስኬንክሮ በቅርብ ከተመለከታቸው በኋላ ማያን ወደፊት ያመጣታል። ገመዱንም ፈቶ አንዱን ቱሪስት እንድትገለው ያዛታል። ማያ እምቢ ስትል ወደ ኋላ ትሸሻለች። ስኬንክሮ ግን ወንዱን በሴቱ ጓደኛው ፊት ይገድለዋል። ስኬንክሮ አስክሬኑን ደጋግሞ እየደበደበ ሳለ በዚህ መሃል ማያ የዶልፌስን ቢላዋ ነጥቃ ትወጋታለች።
ዶልፌስ ስትወድቅ ማያ እንድትሞትላት ደጋግማ ትወጋታለች። ስኬንክሮ ግን በማያ ስራ ተደንቆ ወደምታለቅሰው ሴት ይወስዳታል። እሷንም እንድትገላት ይጠይቃታል። ማያ ንጹህ ሰው ለመጉዳት አሁንም ፈቃደኛ ስላልሆነች ስኬንክሮ እጇን ይዞ አንገቷ ስር በግድ ያስወጋታል። ከዛም ተጎጂዋ ቀስ እያለች ስትሞት አይኗን እንዲያያት ቀና ያደርጋታል። በደሙ መፍሰስ ማያ እንደገና ወደ ኋላ እንድትሸሽ ያደርጋታል። ከዚያም ሁለቱም በጭነት መኪና ይሄዳሉ። በዚህ ቅጽበት ሮደር ለግሬገሪ ደውሎ የማያ ቤተሰቦች እየተከተሉት እንደሆነና ወደ እንጨት መሰንጠቂያው እንደሚያመራቸው ይነግረዋል። ሮደር መኪናውን የሚደብቅበት ቦታ እስኪያገኝ ድረስ ይነዳና መብራቱን ያጠፋል። ብዙም ሳይቆይ የዴቢ መኪና ይመጣል። ነገር ግን የፖሊስ መኪናውን ማየት ስላልቻሉ ሮደር የፈጠነ መስሏቸው ጉዟቸውን እንዲቀጥሉ ማርከስን ታዟለች። በመጨረሻም ቡድኑ አንድ ተሳቢ ቤት ያገኛሉ። ማርከስ የሮደር መኪና እዚህ ባለመኖሩ ይጠራጠራል። ለሃዋርድ ሽጉጡን ሰጥቶ ሊመረምር ይወጣል። ማርከስ ተሳቢ ውስጥ ገብቶ ሰላም መሆኑን ካረጋገጠ በኋላ ጥንዶቹ እንዲገቡ ይነግራቸዋል። እሱ ሮደርን ፍለጋ ሲሄድ እነሱ በሩን ቆልፈው እዚያው ይቆያሉ። ከደቂቃዎች በኋላ ማርከስ መሰንጠቂያውን ያገኛል። መሬት ላይም ደም ያለበት ባዶ ጆንያ ይመለከታል። ወደ ውስጥም ሲመለከት ማሽኑ አሁንም እየሰራ መሆኑንና ምላጮቹ ላይ ብዙ ደም በማየቱ ይደነግጣል። ጠጋ ብሎ ሲያየም የአንድ ሰው ቅሪተ አካል ያያል። በድንገት ሮደር በሩ ላይ ቆሞ ሽጉጡን ማርከስ ላይ ይደቅናል። መሳሪያውን እንዲጥልም ያስገድደዋል። ማርከስ መሳሪያውን ሲጥል ሮደር በሁለት ጥይት ይገድለዋል። ይህ በእንዲህ እንዳለ ስኬንክሮ መኪናውን ከተሳቢው አጠገብ አቁሞ ማያን ያስራታል። ሮደር ይህን ሁሉ በአቅራቢያ ሆኖ ይታዘባል። ስኬንክሮ በተሳቢው ዙሪያ እየተመላለሰ በሩን ይደበድባል። ከዛም መስኮቱን ሲሰብረው ጥንዶቹ በፍርሃት ይወድቃሉ። መስኮቶቹን መስበር ሲቀጥልም ሃዋርድ ብዙ ጥይቶችን ቢተኩስም ሊመታው አልቻለም። ከዛም ስኬንክሮ ወደ መኪናው ተመልሶ ተሳቢው እስኪገለበት ድረስ ይገጨዋል። በመስታወት ስብርባሪ ሃዋርድ ፊቱ ክፉኛ ይጎዳል። ዴቢ መሮጥ እንዳለባቸው ስትናገር በዚያ ቅጽበት ስኬንክሮ ይገባል። ሃዋርድ ሊተኩስ ቢልም ጥይቱ አልቆበታል። ስለዚህ ስኬንክሮ በመጥረቢያ ይገድለዋል። ከጥቂት ደቂቃዎች በኋላ ማያ ስኬንክሮ ዳቢን ይዞ ከተሳቢው ሲወጣ አይታ ትደነግጣለች። እህቷን ሲወጋት ማያ አይኑን እያየች ትንቀጠቀጣለች፣ ታለቅሳለችም። ከዛም ስኬንክሮ የዶልፌስን አስክሬን አንስቶ የማያን የእጅ ገመድ ይበጥስላታል። አስክሬኑን እየጎተተ ከመሄዱ በፊት ቢላዋውንም ይተውላታል። ሮደርም ከሄደ በኋላ ማያ በመጨረሻ ከድንጋጤዋ ነቅታ የዴቢን አስክሬን ወደ መኪና ትጭኗለች። መጀመሪያ ለመሄድ ብታስብም በመንገድ መሃል ቆማ ለመበቀል ትወስናለች። የመንገድ ምልክቶችንም በማየት ገዳዮቿ ወደሚደበቁበት የምድር ቤት ውስጥ ደርሳለች። መኪና ውስጥ ያገኘችውንም ሽጉጥ ይዛ ትወርዳለች። መደበቂያው በጣም ትልቅ ነው። ማያም ሰንሰለቶችንና የሚያስፈሩ ነገሮችን እያየች ትክክለኛውን ክፍል ትፈልጋለች። በመጨረሻም አንድ ብርሃን ስር ወንበር ታገኛለች። ድምፅም ትሰማለች። ስትጠጋ ሮደር ሬዲዮ እያዳመጠ መጠጥ ሲጠጣ ታገኘዋለች። እሱም ወዲያውኑ ያያታል። ነገር ግን እሱ ምንም እርምጃ ሳይወስድ ማያ በሁለት ጥይት በቀላሉ ትገድለዋለች። ከዚያም ወንበሩን ስትመለከት ገመድ ታገኛለች። ይህ ቀደም ብሎ የታሰረችበት ቦታ መሆኑን ትረዳለች። በመቀጠልም ወደ ኋላ ባለው ኮሪደር በኩል የግሬገር የግል ክፍል ታገኛለች። ግድግዳው ላይ አሰቃቂ ቃላቶች ተጭረዋል። የሸል ፎቶግራፎች፣ የግል ንብረቶቿንና የሚያስፈሩ ስዕሎች በሻማ ታጅበው ተቀምጠዋል። በዚህ ቅጽበት ስኬንክሮ ወደ ክፍሉ ገብቶ ይቀመጣል። በማያ ውስጥ አሁን ህመም ብቻ እንዳለ ይነግራታል። እሷ ግን በውስጤ ምንም የለም ስትል ታርመዋለች። ነፃ አውጥቼሻለሁ ሲላት ማያ ማስኩን እንዲያወልቅ ታደርገዋለች። ግሬገር ማስኩን አውልቆ ከሰለባዎቹ መካከል በህይወት የተረፈችው እሷ ብቻ መሆኗን ይነግራታል። ሸል በጨለማ ውስጥ ብቸኛ ብርሃኑ እንደነበረችም ይገልጽላታል። ማያ ልትገለው እንደመጣች ብትነግረውም ቤተሰቦቿና ጓደኞቿ ስለሞቱ እሱ ብቻ እንደቀራት ይነግራታል። ሽጉጡም ጥይት ስለሌለው ትጥለዋለች። ግሬገር ሊስማት ይቀርባል። በብቸኝነታቸውም እርስ በርስ ይጽናናሉ። እሱ ትኩረቱ ሲከፋፈል ማያ ትወገዋለች፣ ሲወድቅም ታየዋለች። ግሬገር አሁን እኩል ሆነን ይላታል። ከዚያም በመጥረቢያው ትገለዋለች። በማለዳም ማያ የግሬገርን ማስክ ይዛ ከመደበቂያው ትወጣለች።
እንግዲህ ቤተሰቦች በ2026 የተለቀቀውን ዘ ስትሬንጀርስ የተሰኘውን ፊልም በአጭሩ እንዲህ አቀረብንላችሁ። ሌሎች ተመሳሳይ ፊልሞችን በአጭሩ እንድናቀርብላችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ለወዳጅ ዘመዶ ማጋራት ከፈለጉም ደግሞ ሼር ማድረግም ይቻላል። በቀጣይ ቪዲዮ እስክንገናኝ ሰላም።